السلام عليكم. بسم الله الحمد لله الصلاة والسلام على رسول الله. የዛሬውን ታሪካችንን የሚነግሩን ራሱ ቦታው ላይ ተገኝተው ጀናዛውን ያጠቡት ጀናዛውን የተመለከቱት ሼህ ናቸው። ሼሁ ሳዑዲ አረቢያ ነው የሚሰሩት። ይህንን ታሪክ አይተን አስተንተናን ወደ አላህ እንድንቃረብ ጋብዛለሁ። ሼሁ ከሳዑዲ አረቢያ ናቸው። ስልክ ይደወልላቸውና እባክህን ጀናዛ መተህ ጠብልን ይሏቸዋል። ጓደኞቻቸውን ጠርተው ኑ ጠቡ ወደ ተባሉ ቦታ ይሄዳሉ። ቦታው ላይ ሲደርሱ ሟቹ አልጋው ላይ ተኝቷል። ሟቹ አልጋው ላይ ተኝቶ ሱዳናዊ ነው። ሳዑዲ አረቢያ ውስጥ የሚሰራ ተቀጣሪ ሱዳናዊ ነው። አልጋው ላይ ተኝቷል። ሼሁ ይህንን ነው ማጥበው ወይ አሉ። አዎ ተባሉ። ሲያዩት ጀናዛው ሙሉ ከግር እስከ ጭንቅላቱ ድረስ በደም በአሸዋና በአፈር ሰውነቱ ሙሉ የተለወሰ ነው። ሼሁም ማጠቢያው ጠረጴዛ ላይ ያስተኙት። ከዛም በኋላ ቢስሚላህ ብለው ሲድር እና በውሃ ማጠብ ጀመሩ። ሲድር ያው እንደምታውቁት እህቶች ወንድሞቼ ረሱላህ ሰለም ጀናዛን ሲታጡ እጠቡበት ካሉት ነገሮች ውስጥ አንዱ ነው። በጣም ጥሩ መዓዛ ያለው ነገር ነው እና በሱ ማጠብ ሱና ነው። ልክ በውሃና በሲድር ለመጀመሪያ ሰዓት ሲያጥቡት ሰውየው ፊቱ ሙሉ መብራት ጀመረ። ኑር በኑር ሆነ ፊቱ። እንደነገርኳችሁ ሰውየው መጀመሪያ ከጭንቅላቱ እስከ እግሩ ድረስ በደም በአሸዋ በጠርሙሶች በመስታወት ስብርባሪ የተለወሰ ነው። ሰውየው የሞተው በዘግናኝ በሆነ አደጋ ነው። አስፓልት ላይ የሄደ መኪናው እንደዚህ ተገለባብጦ ነው የሞተው እና አዋራው፣ አፈሩ፣ ደሙ፣ መስታወት እንዳለ ሙሉ ሰውነቱ ላይ ተለውሷል። ከዛ ሼሁ ያንን ነገር አንስተው አጽድተው ፊቱን ማጠብ ሲጀምሩ በሲድርና በውሃ ለመጀመሪያ ሰዓት ሲያጥቡት ፊቱ መብራት ጀመረ። ብርሃን በጣም መሆን ጀመረ። ሱብሃንአላህ ሼሁ በጣም ተገረሙ። ለሁለተኛ ሰዓት በውሃና ካፉር ደግሞ ሌላው ሱና ከሆኑ ነገሮች ውስጥ አንዱ ነው። ረሱላህ ሰለም እጠቡበት ካሉት ነገሮች ውስጥ አንዱ ሲድርና ካፉር ነው። ጀናዛ የሚታጠብበት በካፉር ሲያጥቡት ሰውየው የበለጠ መብራት ጀመረ። ሰውነቱ የበለጠ መብራት ኑር መሆን ጀመረ። ሼሁ በጣም ተገረሙ። ከዛ ለመጨረሻ ጊዜ በሶስተኛው ዙር በውሃ ሙሉ ሰውነቱን ውሃውን ሙሉ ሰውነቱ ላይ ሲያፈሱበት ሰውነቱ ሙሉ መብራት ጀመረ። ሱብሃንአላህ ሼሁ ያዩትን ማመን አልቻሉም። ደነገጡ። በዙሪያቸው ያሉትን አብሮ የሚያግዟቸውን ጠሩ። ተመልከቱ መጀመሪያ የነበረውና አሁን ያለው አንድ ነውን ብለው ጠየቋቸው። ላ ወላሂ አንድ አይደለም፣ በጣም የተለያየ ነው። ጀናዛው ሰውየው ሱዳናዊ ነው እንደነገርኳቸው ወንድሞቼ፣ ሙሉ ሰውነቱ ጥቁር ነው። ግን ወላሂ ሰውነቱ ሙሉ መብራት ጀመረ። ፊቱ መብራት፣ መጀመሪያ ፊቱ በራ፣ ድጋሚ ሲያጥቡት ፊቱ በራ። ከዛ በሶስተኛው ዙር ሲያጥቡት ከእግሩ እስከ ጭንቅላቱ ድረስ ሙሉ ሰውነቱ በራ። ሱብሃንአላህ ሼሁ በጣም ደነገጡ። ያዩትን ማመን አልቻሉም፣ የተመለከቱትን ማመን አልቻሉም። ከዛ በኋላ ሰውየውን በከፈን ሙሉ ሰውነቱን ጠቀለሉትና ፊቱን ብቻ አስቀሩት። ያው በሱና ላይ እንደምናውቀው ረሱላህ ሰለም ሱና ነው ይሄን ማድረግ። ፊትን ይከፈታል፣ ቤተሰቦች ገብተው ፊቱን ይሰሙታል። የሟቹን ፊቱን ከፍት አድርገው ቤተሰቦቹን ጠሩ። ከዛ ቤተሰቦቹን ጠሩና ተመልከቱ መጀመሪያ የነበረውና አሁን ያለው አንድ ነውን አሏቸው። ላ ወላሂ አንድ አይደለም። ሁሉም ሰው እዛ ያለ ሰው መሰከረ። ፊቱ ሙሉ ለሙሉ ተቀይሯል። ሰውየው ወላሂ ፊቱ ሙሉ ማብራት ጀምሯል። ሱብሃንአላህ ሁሉም ሰው ተገረመ። ከዛ አንድ ሙስሊም ወንድሙ እያለቀሰ ገባ ወደ ቦታው። ከዛ ከሌሎቹ ሰዎች በጣም በተለየ ሁኔታ ያለቅሳል። ሼሁ አብሽር ወንድሜ አብሽር አኺ ሰብር አድርግ ዱዓ አድርግለት አሉት። ከዛ በጣም ማልቀሱን ቀጠለ። እሱ ማለት ለኔ ከወንድሜ በላይ ነው አላቸው ለሼሁ። እሱ ማለት ለኔ ከወንድሜ በላይ ነው፣ ኢሳም ይባላል። ስለ ኢሳም ልንገራችሁን አላቸው ለሼሁ። ያ ተዓል ንገረኝ አሉት። ከዛ ልጁ መናገር ጀመረ። አንድ ስራ ቦታ ነው የምንሰራው ሳዑዲ ውስጥ። ትንሽዬ ተቀጣሪ ሰው ነው ይሄ ሟች። ሳዑዲ ውስጥ ትንሽዬ ተቀጣሪ ነው። አንድ ቦታ ላይ ነው የምንሰራው አለ። ከዛ የሱ ቢሮ የፎቁ ላይኛው ጥግ መጨረሻ ላይ ነው ያለው ፎቁ። ከዛ ሰላት የምንሰግድበት ደግሞ ግራውንድ ከስር ከፎቁ ታች ነው ሰላት መስገጃው ቦታ ነው። ልክ የሰላት ሰዓት አዛን ሲል አላሁ አክበር ሲል እያንዳንዱ ኦፊስ እያንዳንዱ ቢሮ እየዞረ ሀያ አለ ሰላ ተነሱ ወደ ሰላት ተነሱ ወንድሞቼ ወደ ሰላት እያለ ሁሉ
ሁሉንም ያነሳሳል ለሰላት ሁሉንም ቢሮ ይኸው እንደነገርኳችሁ የሱ ኦፊስ ቢሮ የመጨረሻ ፎቅ ላይ ነው። ሰላት መስገጃው ደግሞ ግራውንድ ነው። ፎቁ ረጅም ነው። ሳዑዲ ውስጥ ነው ተቀጥሮ የሚሰራው። ሰውየው ሱዳናዊ ነው። ከዛ በኋላ ከላይኛው ፎቅ ጀምሮ እያንዳንዱን ፍሎር እያሰሰ ሁሉንም ሰላት ሙስገድ እያለ እያንዳንዱን ኦፊስ እያንኳኳ ቢሮ እያንኳኳ መጨረሻ ግራውንድ ላይ ሲደርስ የፎቁን ግማሽ ያህል ህዝብ ይዞ ነው ታች የሚገኘው። ይህንን የሚያደርገው ለብዙ ዓመታት አንድም ቀን ሳያቋርጥ ለእያንዳንዱ ሰላት ነው የሚያደርገው። ይህን ያደርግ ነበር አላቸው ሼሁ። ሱብሃንአላህ አላህ ይቀበለው፣ አላህ ጀነተል ፊርደውስን ይወፍቀዋል። በጣም ተገረሙ። ያ ሼህ ይሄ ብቻ እንዳይመስላችሁ ይህ ሰውዬ ሌላም ትልቅ ስራ አለው አላቸው። ምንድነው ንገረኝ አሉት። እንደሚታወቀው ሰውየው ትንሽዬ ክፍያ ነው የሚከፈለው። 2500 ሪያል ነው የሚያገኘው፣ ማለትም ከ$700 ያነሰ ነው። ይህንን ብር አጠራቅሞ ቆጥቦ ከዛ ላይ ቆጥቦ ሙስሊም ወንድሞቹንም አነሳስቶ ቆጥቦ ለብዙ ዓመታት ቆጥቦ ሀገሩ ላይ ሱዳን ላይ 3 የተለያዩ መስጂዶችን ገንብቷል። ሱብሃንአላህ ያለው ብር ላይ 2500 ሪያል ነው የሚከፈለው። ከዛ ላይ ለቤተሰቡ ቀንሶ ለመስጂድ አጠራቅሞ ለብዙ ዓመት አጠራቅሞ ወንድሞቹንም አነሳስቶ እንዲያጠራቅሙ ገፋፍቶ ሰብስቦ መስጂድ ላይ ሱዳን ላይ ሀገሩ ላይ የመስጂድ እጥረት አለ። 3 የተለያዩ ቦታዎች ላይ 3 መስጂዶችን ገንብቷል። ሱብሃንአላህ ሼሁ በጣም ተገረሙ። ላኢላሃ ኢላላህ ላ ሐውለ ወላ ቁወተ ኢላ ቢላህ። ለዛ ነው አይደለ ይሄ ፊቱ የሚበራው ሙሉ ሰውነቱ የሚበራው። ወላሂ ለዚህ ስራው ነው ሰዎችን ለሰላት ያነሳሳል። እነዚህን ኸይር ስራዎች ይሰራል። እኛ ማናውቀው ደግሞ ስንት ኸይር ስራዎች ይኖራሉ። ይሄ ሰዎች የሚያውቁት ስራው ነው። ሰላትን ሰው የሚያነሳሳው መስጂድን የገነባው በየቀኑ ሰው ማያውቀው ሰደቃ ይሰጥ ይሆናል። ሌሊት ተነስቶ የሚሰግደው ሰላት የሚያደርገው ዱዓ ስንት ስራ ይኖራል። ይሄ እኛ የምናውቀው ብቻ ነው። ወንድሞቼ እህቶቼ፣ ከዚህ ታሪክ የምንማረው በቻልነው ልክ ወደ አላህ መቃረብ ነው። አላሁ ሱብሓነሁ ወተዓላ ቁርአን ላይ እንዳለው ወሳሪኡ ኢላ መግፊረቲን ሚን ረቢኩም፣ ወደ ጌታችሁ መሐርታ ወደ ጌታችሁ እዝነት ተቻኮሉ። በቻላችሁት ያክል ስራ ተቻኮሉ። ነገ ዛሬ እንደምንሞት አናውቅም ወንድሞቼ እህቶቼ። ስለዚህ ወደ ጌታችን መሐርታ ሁሌም ቢሆን መቻኮል ያለብን ወደ አላሁ ሱብሓነሁ ወተዓላ ወደ ሆነው እዝነት ሁሌም ቢሆን መቻኮል አለብን። ሁሌም በቻለው አንዲት ስራ ለምን አትሆንም? ያቺን ስራ ድብቅ አድርገን ያቺን ስራ በቋሚነት ይዘን ወላሂ አላህን ከተገናኘንበት አላህ ይከፍለናል በዛች ስራ ምክንያት። ምናልባት ስጁድ ላይ ልንሞት እንችላለን። ምናልባት ሰውነታችን ልክ ጀናዛችን ሲታጠብ ሊያበራ ሰውነታችን ውስጥ የሚገርም መዓዛ እንዲወጣ ሌሎችም ጀናዛዎች እናያቸዋለን በቀጣይ ክፍሎች። እንደነዚህ አይነት አሟሟት መጨረሻችን እንዲያምር ከሞትንም በኋላ አላህ ለሰዎች በእኛ ተአምሮችን እንዲያሳይ እኛ አሁን አላህ ዘንድ መቃረብ አለብን። ፈስተቢቁል ኸይራት አላህ ሱብሓነሁ ወተዓላ ተሽቀዳደሙ ለኸይር ስራ። ጓደኛህን ቀደሙ፣ ጓደኛሽን ቀደሙ። ለኸይር ስራ መሽቀዳደም በዲን ላይ የተወደደ ነው። አላሁ ሱብሓነሁ ወተዓላ ፈስተቢቁል ኸይራት አለ። ወደ ኸይር ስራ ተሽቀዳደሙ ብሎናል አላህ ሱብሓነሁ ወተዓላ። በቻልነው ልክ ወደ አላህ ሱብሓነሁ ወተዓላ በአንዲትም ስራ ይሁን በሁለትም ስራ በቻልነው ያክል ወደ አላህ ድብቅም አድርገነው ይሁን ግልጽም አድርገነው እንቃረብ እስከ ዕለተ ሞታችን ድረስ ወንድም እህቶቼ። ኢንሻአላሁ ተዓላ አላህ ተቀብሎን በመሞቻችንም ሰዓት ከሞትንም በኋላ ለኛም ለሰዎችም ጥሩ ነገርን እኛንም ለኸይር ነገር ማስተማሪያ ያደርገናል። ኢንሻአላህ ይህን ታሪክ ይዘን ምንማርበት አላህ ያደርገን። ለዛሬ ያለን ሰዓት ጨርሰናል። በቀጣይ ክፍል የሚገርም መጨረሻ ያላቸው ከመጥፎም ከጥሩ መጨረሻ ያላቸው ወንድም እህቶችን ታሪክ ይዘን እንቀርባለን። እስከዛው ድረስ ሰላም አለይኩም ወራህመቱላሂ ወበረካቱሁ።